السلام عليكم ورحمة الله وبركاته. ودي سبنا بيسوي كلنا نتفاهم نتفاهم الحمد لله سلام نعم نسمع نتفاهم. بس شغلة بس كانت تسبسكرايب يا رجال بيسوون ولا باوش تمر يا رجال خبر إن شاء الله زارين قدي إيش النايم رمضان كذا نعم صابرين كذا دارون تاچن እንግዲህ እንጀራ ስለሰበችኝ ማለት ነው። ፓስታና ሩዝ እሰራለሁኝ። መብራት ማሰል ጊዜ ይሄድ ስላስቸገረኝ ባንዴ ሰርቼ ለራሴ ተንሳምና እንግዲህ ዛሬ ዶሮ የለም እንዳልበጋ ማፊ ቺክን ዝም ብሎ በቃ ከለስለስ ነው። ሰላም ቢላ ይባላል። ይሄንን የሚያጣስ እንዳለ ፓስታ ይለቀቅል አሁን ያተንቷል በዚህ የኢትዮጵያ ፓስታ ይላችኋል። ብዙ ግን አይፈስም። ቆንጆ ነው። አንዳንድ ፓስታ ደግሞ ይሄ ቆንጆ ነው። ለዚህ ተከታተል ወይ ይኸውላችሁ ይሄ ሰላሳ እንግዲህ ወዳጅ ነው በጣም ማለት ነው። ይሄ እስከሚበስል የፓስታ ማማሰያ ሹካ ይሄ እስከሚበስል ሽንኩርታችን እንከታለን። ያው እንጧት ነው ግን ባትሪ በጣም ስለሚሄድ በጣም ነው የሚመለሰው። ከተነሳ አይቀርማ ብዬ ሳይል ሳቢ ነው ቁርስና ምንድን ነው የምንበላ ቤቴን አጠዳው ግን ስልኩ በትክክል አልተቀመጠም። አዙሪያ ሳይት ነበር ግን እንደዚህ አይኗ ነው። እዚህ ጋር ድንች ላኩኝ በጣም እንትን ቀይ ሽንኩርት ነጭ ሽንኩርት ምሳሌ ነው ታውቁ እንግዲህ ግን ማለት በእውነት የኢትዮጵያ ደግሞ ድንች በጣም ትናንሽ ናቸው። በጣም የሚያስቸግሩት ለመላጥ እና እጅ ነው የሚቆርጡት። ስጋ በጣም መስጋና በለሰራ ያሰብኩት እኛ ትንሽ ከተማ ወጣ ስለሚል ቤቱ አሁን ከተማ ድረስ ይሆናል ይመጣል ይልኩት በጣም ይልቃል። የሆነ ነገር ታለቀባችሁ ለማጣት ባንዴ ነው እንደመጋድ የምታደርጉት። አስብ ቢወጣ ማለት ነው ኢንሻአላህ አንዲት በጋድና በቃ ብዙ ፍሬ ላይ ያለው ነው ማለት ነው። በግድ አለቀ። አሁን ደግሞ ካሮት እንጠብቃለን ወይ ማስታወሻ ተረሳ አስቤ ቃም ስለለበት እንደነፈልግ በረካ እንዲያር ኪታቤን ልጀምር በረካ እንዲያረገው ይህንን ንግግር አስቀድሞ መልመድ በእኛ የሚወጅበው ሁለቱን ሻሃዳ ለፍዙን ተነ ማዕነው አሽሃዱ መሰክራለሁ አላ ኢላሃ ሌላ ጌታ የለም ብዬ ኢለላሁ እንዳላህ እንጂ ሌላ ጌታ የለም ብዬ መሰክራለሁ። ወአሽሃዱ አሁንም መሰክራለሁ አነ ሙሐመደን ሙሐመድ እንጂ ረሱሉላሂ ያላህ መልእክተኛ ናቸው ብዬ መሰክራለሁ። ታላህ ሌላ የለም በእውነት የሚገዙት በቀልቤም አመንኩኝ በአፌም መሰከርኩኝ ነብዩ ሙሐመድ መልእክተኛው ናቸው። አፌም መሰከረ ቀልቤም አምኖባቸው ለይቶ ማወቅ ነው። እኛን ሰይዲና አባተው አብደላህ እናተው አሚና መካ ላይ ተወልደው እዛቸው አድገው በተውሂድ አዘዙ እዛው ተለከው ተዛ ዲን ዘረጉ ጦይባ ወረዱና እዛው ተቀበሩ እዛው አለፉና የመጡበት መንገድ ሁሉም የእውነት ነው። ለእኛ ያደረሱት ታላቅ ተልከው ነው። አምስት እስልምና ልመዱ ባካችሁ ነገ በአኼራ
ጌታ እንዳይቀጣችሁ ከአምስቱ እስልምና አንደኛው ይሄ ነው። በአላህ በአንድነቱ በነቢ ማመን ነው። ሁለተኛው ደግሞ 5 አውቀት ሶላት ጌታ ያዘዘው ነው። ሶስተኛው ደግሞ ዘካ መስጠቱ ነው። አራተኛው ደግሞ ሸሩ ረመዷን ነው። አምስተኛው ደግሞ ሐጅ መሐጀጅ ነው። እስላም ነይ ትላለይ አሰግድ ሶላት አማራ ይሻላል እሷን ተማግባት እሱ እየሰገደ እሷ ብትል ችላ አቅፎ ማደር ነው የውሻ ውችላ እሷ እየሰገደይ እሱ ቢውደለደል አቅፎ ማደር ነው የከርከሮ ወደል ኢማን 6 ነው ብለው ነገሩን። በአላህ ማመንና በኪታብ ማመን በመለኮችና በሩሱላይ ነው። በቀዷ በቀደር በጭራሽ ቀን ነው። በቀዷ በቀደር በቀዷ በቀደር በጭራሽ ቀን ነው። የስድስቱ ኢማን ውስጡ ቢዘረዘር ማዕናው የበዛ ነው። እንደተዘራ ዘር አንዲቱ ነፍስያ 5ቱ ሰልብያ 7ቱ ማዕኒ 7 ማዕናውያ ይሄን ያላወቀ ይባላል አህያ። በአላህ ማመን ማለት አላህ አንድ ነው። ቋሚ ለራሱ አይወለድም አይወልድም እሱ ዘላለም ግኝነት የሰበተለን ነው። መጀመሪያም የለው መጨረሻም የለው ተፈጥረቱ ሁላ የተናጋ ነው። አንድ ነው በዛቱ የተብቃቃ ነው። ችሎትና መሻት እውቀት ሀያት አለው። ማየትና መስማት ንግግርም አለው። ቻይሽቶ ሰሪ ነው ቻይሽቶ ሰሪ ነው። አዋቂ ሀይ ነው አይ ነው ሰሚ ነው ተናጋሪ ነው የሻውን ቢሰራ الأنبياء أنت في الوجدان حي أنت للعينين ضي أنت عند الحوض ري أنت هاد وصفي يا حبيبي يا محمد يا نبي سلام عليك يا رسول سلام عليك يا حبيب سلام عليك صلوات الله عليك يا نبي سلام عليك يا رسول سلام عليك يا حبيب سلام عليك صلوات الله عليك. يرتوي بالحب قلبي حبي خير رسل ربي من به أبصرت دربي يا شفيعي يا رسول الله أيها المختار فينا زادنا الحب حنينا جئتنا بالخير دينا يا ختام المرسلين يا حبيبي يا محمد يا نبي سلام عليك يا رسول سلام عليك يا حبيب سلام عليك صلوات الله عليك يا نبي سلام عليك يا رسول سلام عليك
ይባላል። እስከዛ ድረስ ደግሞ እኔ ቤት ላሳያችሁ ሀባይቢ። ይኸው እንግዲህ ይሄ ክችናችን ነው። ባለፈው ማየታችኋል። አሁን ምግብ እየሰራሁ ስለሆነ ተዘክርኳል። ከክችን ወታችሁ ደግሞ እዚህ ጋር ክላሴ ነው። ያው እንግዲህ ይሄ ድራብ ነው። የልብስ ድራብ ነው። እዚህ ጋር አልጋ ነው። እኔ በጣም አልጋ የምወደው እንደዚህ መካከል ሰው ደውሎ አቋረጠብኝ። አይታችሁ ከሆነ ኢትዮጵያ ተግድግዳ ጋር ነው እንድትም የሚያደርጉት አልጋውን ክፍተት አይሰጡትም ተወዳና ተወዲህ እና ለማንጠፍ ምናምን አይመችም። እንደዚህ ግን ቆንጆ ነው። እዚህ ጋር ደግሞ ተስሪያ ነው። ያው ግና እንትኑ አልወደድኩትም ደረጃውን ግን ያለኔ ፍቃድ ነው የተሰራው። እቺን ትመስላለች። እዛ ሽንት ቤት እዚሁ ሻወር አለው። እኔ ብቻ የምጠቀምባት በነገራችን ላይ ቅድም አጥቤው እንትን ብየዋለሁኝ። ክሽናውንም እንትን ነው ያደረኩት ብላጥ ነው ያስደረኩት ማለት ነው። ይሄ የውስጥ ቤት ሻወር ነው። የውጭም ደግሞ አለ እንግዳ ምናምን ሲመጣ። ይሄ ደግሞ ሳሎኑ ነው። ሳሎኑን እንዳይቆሽሽ ብዬ እንትኑን አረቢያ መጅሊሴን አልብሸዋለሁ ግን አልበቃኝም። እዚህ ጋር ተረፈ። ከዛ ደግሞ ተዳርም ተረፈ። ሳሎኑ በጣም ሰፊ ነው ማሻአላ። ምርጫ ነው ታያችሁት። መጅሊሱን ከአይመኒታን የጠለብኩት መስታወቱን ሰብሮ ነው ይሄን ያመጣልኝ። ይሄ ማለት ነው ይሄ መስታወቱ ተሰብሯል። እንደገና ደግሞ እነዚህ እንትኖቹ መስታወታቸው የተገለባበጠ አድርጎ ነው ያመጣልኝ። ብቻ አልሐምዱሊላህ እንግዲህ እንደዚህ ሆነ ካመጣልኝ። ይሄ ደግሞ እንትን ያስፈልገዋል፣ ሰጃዳ ያስፈልገዋል ትልቅ። ግን እኔ አቅሜ አልቻለም። አሁን ኢንሻአላህ ቀስ ብዬ ሲታራው ይሄ ራሱ አይደለም ለጊዜው ነው ይሄ የተረከበው። በማብራት ለብራና ሳያችሁ ይሄ ለጊዜው ነው የተረከበው። ግን ለራሱ የገዛሁለት ይውዝ ገና እንትን አላለም። ባለሙያ ምናምን አንጥቼ አስረክበዋለሁ። ያው ገና ነው አላለቀም ማለት ነው። አንዳንድ ነገር ይሄም ያምራል በነገራችን ላይ ግን ትንሽ አጠረተታች ትንሽ ማጠሩ ነው እንጂ በጣም ነው የወደድኩት። እዛኛው ክላስ ደግሞ ስላከራኘ ነው። ሁለት ክላስ ተከራይቷል። ለጊዜው ተከራይቷል። ኢንሻአላህ እስካሁን እዚህ ላይ ሆኜ ቪዲዮ ትሰራላችሁ የነበረው። ያው ቤቴ ተዘርክርኳል አውቃለሁ። ሴት ላይ ቤቷን ረትብትብ ስታደርግ ነው። ግን እኔ ደረክ ምግብ እየሰራሁ ስለነበር ነው። ኩኖሬን አድርጌያለሁ። አሁን የቀረኝ ሩዝ ፓስታዬም እንትኗ ተከሽናለች። ማሻአላህ 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 ሳከብሪባችሁ እንደዚህ ብሎ ይበቃዋል። ሩዛችንን እንስራውን። ወይኔ ተቃጠልኩ። ችግር አለ በዚህ ባመስለው ችግር የለውም። አሁን ሌላ ምላጋ አላቆሽሽም። ይሄ ትንሽ ይቀረዋል አንድ ላይ ምናምን ጥብስ ይበልና በደንብ ሩዙ እንደሚጨምር ይጠብሳለሁ። ከዛ መጨረሻውን አሳያችኋለሁ። የዚህ ምግብ ዛሬ ማለት ነው። መርሐባ ጋይስ ይኸውላችሁ ፓስታዬን ሰርቼ ጨርሻለሁኝ። በዚህ መልኩ ቆይ ተጨረስኩ። ግን ያው ደግሞ ስልክ ተደውሎብኝ እያወራሁ ነበር። ሩዝ ይሄን ይመስላል። የዚህ ሀገር ሩዝ ትናንሽ ናቸው። ከዛ ደግሞ ቶሎ አይበስሉም። በድንችና በካሮት አድርጌ ሰራሁት። ማሻአላህ ነው፣ ቆንጆ ነው። ፓስታው ግን በጣም ነው የሚጥመው ወላሂ ማሻአላህ። እንደዚህ ነው እንግዲህ ኢትዮጵያ። እንጀራም አለ ግን እንጀራ በጣም ነው ያስጠላኝ። ለምን እንደሆነ አላውቅም። አላህ ይቅር ይበለኝ። ስንት ቀን ሆነ የተበላ አይደለም ራሱ እንደማደርገው እንጀራ። እቺ ነው የገዛው መሰብ ናት 1400 ብር። ትልቁን ልገዛ ነበር ግን ቦታ እንዳያጣብብኝ ብዬ እቺን ገዛው በትንሿ
እቺ ደግሞ ሊጥ ምናምን ማብኪያ ናት። እቺ ስንት ነው? 500 300 እንጂ ረሳሁት። ሰፌድ 300 ብር ናት። ሰፌዷ ብቻ ታምራለች።